አማርኛው ተበላሽቷል። እነሱ ፈርተው ቤት ዘግተው ተሰብስበው ነበር። ሌሊት በህልማችን ስናገባ ስንፈታ እንዴት ሰካራም ምሳሌ ይሆናል ብላችሁ ታስቡ ይሆናል። 3 ቀንና 3 ሌሊት በሲኦል ይሰብክ ነበር። ፌስቡክ ሊኖራችሁ ይችላል። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ከሙታን ተነሳ፣ ሰይጣንን አሰረው፣ አዳምን በታላቅ ስልጣን ከባርነት ከሞት ነፃ አወጣው። ከዚህ በኋላ ሰላም ነው። ክብር ምስጋና ለመድኃኔዓለም ይሁን። እንግዲህ የ50 ቀን ሰላምታችን ክርስቶስ ከሙታን ተነስቷል ነው። 50 ቀን ሙሉ ሃይ ኬፍ እንዴት ነህ መባባል የለም። የምንለው ምንድነው? ክርስቶስ ተነስቷል። በኃይል በስልጣን ሰይጣን ታስሯል። እናንተ እየፈታችሁት እንጂ ሰይጣን እኮ ታስሯል። ወተንሥአ እግዚአብሔር ከመ ዘንቃህ እምነዋም። እግዚአብሔር ሰክሮ በእንቅልፍ እንዳለ ሰው ከእንቅልፍ እንደሚነሳ ሰው ተነሳ ሲለን ነቢየ እግዚአብሔር ዳዊት እንዴ እናንተ በህሊናችሁ ባልጠፋ ምሳሌ እንዴት ለእግዚአብሔር መነሳት፣ እንዴት ለአምላክ መነሳት፣ እንዴት ለድንግል ማርያም ልጅ ከሙታን መነሳት እንዴት ሰካራም ምሳሌ ይሆናል ብላችሁ ታስቡ ይሆናል። ነቢየ እግዚአብሔር ዳዊት ያሰበው በህሊናው ያለው ወይን ጠጥቶ የተኛው ከወይን ጠጥቶ ከተኛ በኋላ የተነሳው ማንን እያሰበ እንደሆነ ስነግራችሁ በሰፈራችሁ ውስጥ ያለውን ሰካራም አስቦ ሳይሆን ወይንም ዕለት ዕለት መጠጥ የሚጠጣን ሰው አስቦ ሳይሆን ነቢየ እግዚአብሔር ዳዊት አንድ መጠጥ የጠጣ ሰው በእንቅልፍ የወደቀ ሰው ሲነሳ ለክርስቶስ ትንሣኤ ለእግዚአብሔር ትንሣኤ ምሳሌ የሆነው ሰው ማን ነው ያላችሁ እንደሆነ ታላቁ ጻድቅ መጽሐፍ ቅዱስ ጻድቅ የሚለው የዋሁ ከጥፋት ውሃ የተረፈው ኖህ ነው። ኖህ የክርስቶስ ምሳሌ ነው። የጥፋት ውሃ ሲመጣ ከጥፋት ውሃ የተረፈው ኖህ። የጥፋት ውሃ ወደ ምድር የመጣው ለምንድን ነው? ኦሪት ዘፍጥረት ምዕራፍ 9ን ስናነበው የዛሬውን የትንሣኤውን ታሪክ የተመሰለበትን ምክንያቱን እንረዳለን። ሙሉውን ታሪክ የጥፋት ውሃን ታሪክ ማወቅ የፈለግን እንደሆነ ግን ኦሪት ዘፍጥረት ምዕራፍ 6 ጀምሮ ብናነበው የጥፋት ውሃ የመጣው ወንድና ወንድ ሲጋባ ሴትና ሴት ሲጋባ እግዚአብሔርን ሰዎች ሲክዱት ዓለም እንዲጠፋ እግዚአብሔር ወሰነ። በዚህን ጊዜ አካሄዱን ከእግዚአብሔር ጋር ያደረገ የእግዚአብሔርን ቃል የጠበቀ የእግዚአብሔርን ሕግ የፈጸመ ኖህ የሚባል ሰው ነበር። ኖህ በእግዚአብሔር ፊት ጻድቅ ነው። ኖህ በእግዚአብሔር ፊት ሞገስ አገኘ። ኖህ በጥፋት ውሃ እንዳይጠፋ እግዚአብሔር መረጠው። ለምን? ኖህ የሄኖክን የተሰወረውን ሰባኪ ሞት ያላገኘውን ሰባኪ ስብከት ሰምቷል። ኖህ የተረፈው ከጥፋት ውሃ በራሱ ስራ ብቻ ሳይሆን ስራውን ለመስራት የሄኖክን ስብከት ሰምቶ ነው። ሄኖክ የጥፋት ውሃ ያላገኘው ሄኖክ ኢትዮጵያዊ ተብሎ የሚታወቀው በመጽሐፍ ቅዱስ ውስጥ መጽሐፈ ሄኖክ ተብሎ የተጻፈ መጽሐፍ ያለው ሄኖክ የመጀመሪያው የመጽሐፍ ቅዱስ ክፍል የሄኖክ መጽሐፍ ነው። ሄኖክ ሰባኪ ነበረ። ሰዎች ከጥፋት ውሃ እንዲያመልጡ እኔን ምሰሉ ያለ ነው ሄኖክ። ባለትዳር ነበር ሄኖክ። ባለትዳር ከመሆኑ በፊት ዘፍጥረት ምዕራፍ 5ን ስናነብ በጣም ደስ የሚል ታሪክ አለው። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ሚስት አገባ፣ ወለደ። አሁንም አካሄዱን ከእግዚአብሔር ጋር አደረገ። አካሄድን ከእግዚአብሔር ጋር ማድረግ ምንድነው? እግዚአብሔር በፈቀደው የጋብቻ ክልል ውስጥ መቆየት ነው።
ኖህ ሰባኪ ለመሆን በሕይወቱም የእግዚአብሔርን ቃል በማወቁም ትልቅ ምሳሌ ነበረው። ሰባኪው እሱ ነው። ኖህን የሰበከው እሱ ነው። ኖህም በሄኖክ ስብከት ተመስጦ ተማርኮ አንድ ሚስት አግብቶ ለልጆቹም አንዳንድ ሚስት አጋብቶ የኖረ ጻድቅ ነው። ከዚህ የጋብቻ ክልል ውጭ የነበረው ሕዝብ ግን በንፍር ውሃ ጠፋ። ያን ጊዜ ከ150 ቀን በኋላ ዓለም ሲጠፋ ሰማይ ተከፍቶ ምድር ተነድሎ የሚፋጅ ውሃ፣ እኛ የምናውቀው ፍል ውሃ አለ አይደለ? ፍል ውሃ ሳይበረዝ የሚፋጅ ውሃ ምድር ላይ ዘነበ። የሰው ዘር ጠፋ ከ8 ነፍሳት በስተቀር። ኖህ ከነ ሚስቱ እና ከነ ልጆቹ ሚስቶች፣ ኖህ ከነ ቤተሰቡ ተረፈ። ወገኖቼ ሲተርፍ ኖህ ያ የጥፋት ውሃ፣ ያ ፍል ውሃ፣ ያ የሚንቀለቀል ውሃ፣ ያ የፈላ ውሃ ምድርን አጽድቷት ነበረ። ያ ሁሉ ጉረኛ ኃጢአተኛ አንገቱ ድረስ ውሃ መጥቶ ከኃጢአቱ ያልተመለሰ ሕዝብ ሁሉ ጠፍቷል። ኖህ ብቻውን ነው። ኖህ ከመርከብ ሲወጣ አዲስ ምድር አየ፣ አዲስ ሰማይ አየ። ያኔ ወይን ተከለ ይላል። ከመርከቡ እንደወጣ ልጆቹን ባረከ፣ ብዙ ተባዙ፣ ዓለምን ሙሏት አለ። ይሄንን ቡራኬ የጀመረው እግዚአብሔር ነው። የኤደን ገነት ቡራኬ ነው። መውለድ መዋለድ፣ በትክክለኛው የጋብቻ ክልል ውስጥ መኖር እግዚአብሔራዊ ሕግ ነው። የኃጢአት ውጤት አይደለም። አዳም ከገነት ሲወጣ የተሰጠው ማስተዛዘኛ አይደለም። ጋብቻ መለኮታዊ ሕግ በኤደን ገነት የነበረ ሕግ ነው። ታዲያ እንደወጣ ልጆቹን ባረከ፣ ወይን ተከለ። ወይን ተክሎ ከጠጣው ወይን ባዶ ሆዱን ስለጠጣ ነው፣ ሳይበላ ስለጠጣ ነው። ያን ጊዜ ኖህ ሰከረ ይላል። የሰከረው ግን መሸታ ቤት ኖሮ አይደለም፣ ራሱ ቤት ነው። ኖህ ሰከረ። ያው መጠጥ ሲያሰክርም ሰውነት ያሞቃልና ኖህ ተራቆተ። በተራቆተ ጊዜ ቤቱ ተኝቷል። ያለው ሕዝብ ብዙ አይደለም። ያሉት ሰዎች በወቅቱ ኖህና የኖህ ልጆች ሚስቶች ናቸው ያሉት። በዚህን ጊዜ ኖህ ቤቱ ተኝቶ ሰክሯል ተብሎ በታሰበ ጊዜ ልጆቹ መጥተው አዩት። ሴምና ያፌት በአባታቸው እርቃን አልሳቁም። ምን አደረጉ? ልብስ እንደውም የአባታቸውን እርቃን ላለማየት በጀርባቸው ሄደው ልብስ አለበሱት። አንዱ ግን ካም፣ ሴምና ያፌት ልብስ አለበሱት አባታቸውን። ካም የተባለው ግን ከሦስቱ የኖህ ልጆች አንዱ ካም፣ እሱ ግን ሄደና አባቴ ሰካራም ነው ለካ፣ እንዴት ጥንብዝ ብሎ ሰክሯል ብሎ አባቱ ላይ ሳቀ። ወጥቶም አወራ። ኖህ ግን ይሰማ ነበር። አንዳንድ ሰካራም የማይሰማ እንዳይመስላችሁ። አሁን ምንም አይሰማም ብላችሁ ወሬ ልታወሩት ትሞክራላችሁ። አሁን ምንም አይሰማም ብላችሁ ልታሙት ትሞክራላችሁ። እንደ ሰካራም ደግሞ ቂመኛ የለም። ሆዴ አባውን ብቅል ያወጣዋል ይላል የሀገራችን ሰው። አንዳንድ ጊዜ ሆዴ አባውን ብቅል ያወጣው ይችላል። ከመጠጡ በላይ የሚያስብ ሰው፣ ኃያል ሰው ሊያጋጥማችሁ ይችላል። ኖህ ሁሉን ነገር ያውቅ ነበር። ተኝቶ ሰክሯል ተብሎ ተኝቶ ባዶ ሆዱን ስለጠጣ ወይኑን አላው ላይ ወጥቶ ኖህ ግን ሁሉን ያውቅ ነበር። ልጁ ካም እንደሳቀበት ያውቃል። ልጁ ካም ሀፍረቱን ለሌሎች እንዳወራበት ያውቃል። ሴምና ያፌትን ኖህ መረቀ። ካምንስ ረገመው? አልረገመውም። ማንን ነው የረገመው? ካምን መርገም አልቻለም ኖህ። ለምን? ከመርከቡ እንደወጡ ኖህ ልጆቹን ሲባርክ እግዚአብሔር ቡራኬውን ተቀብሎ ኖህንና ልጆቹን ባረካቸው ይላል። ምድርን ሙሏት፣ ብዙ ተባዙ ብሏል እግዚአብሔር። ኖህም ይህንን ይዞ ባርኳቸዋል። እግዚአብሔር የባረከውን ማንም መርገም አይችልም። እግዚአብሔር የቀደሰውን ማንም ማርከስ አይችልም። ኖህ ተጨነቀ። ስለዚህ ካምን መርገም አልቻለም። ማን ባርኮታል? እግዚአብሔር ባርኮታል። አንዳንድ ጊዜ
ኃጢአት ብንሰራም ወንጀል ቢኖርብንም ብንበድልም ብንሳሳትም እግዚአብሔር ከቀደሰን የሚያረክሰን የለም። እግዚአብሔር ከመረጠን የሚያገለን የለም። እግዚአብሔር ከጠራን ወደ ኋላ የሚገፈትረን የለም። የዓለም ድምፅ ብዙ ሊሆን ይችላል። እግዚአብሔር ከመረጠህ ግን መረጠህ ነው። በቃ ተመርጠሃል። ኖህ ምን አለ? ተበሳጭቶ ነበር። ካምን አልረገመም። ካምን እግዚአብሔር ስለባረከው። የካም ልጅ ግን ከነዓን ነው፣ ገና ያልተወለደ፣ ገና በእናቱ ማህፀን ያለ፣ ገና በካም ወገብ ያለ። ኖህ ግን አልፎ አየ። እውነትም ጻድቅ ነው ኖህ። ቢሰክርም ጻድቅ ነው፣ ቢወድቅም ጻድቅ ነው። አልፎ የካምን ልጅ ከነዓንን በወገቡ ውስጥ አየው። ምን አለ ኖህ? ከነዓን የተረገመ ይሁን አለ። ካምን መርገም አልቻለም። አልፎ ያልተወለደውን ረገመ። በካም ኃጢአት ምክንያት የካም ልጅ ከነዓን ተረገመ፣ ባልሰራው ኃጢአት። ወገኖቼ አንዳንድ ጊዜ ኃጢአት ስንሰራ፣ አንዳንድ ጊዜ በደል ሲኖርብን፣ እግዚአብሔርን ስናስቀይም እግዚአብሔር ይቅር ቢለንም በሰራነው ኃጢአት ግን ንስሐ መግባት አለብን። ንስሐችን ግን ለአደባባይ ለስፒከር የሚሆን አይደለም። በውስጣችን ሁላችንም በእግዚአብሔር ፊት ቆመን፣ አለበለዛ ትውልድ ተሻጋሪ መቅሰፍት አለ። ዛሬ እኛም ባይነካን በልጆቻችን ይመጣል፣ በወገኖቻችን ይመጣል። እግዚአብሔር ፊት እናልቅስ። እግዚአብሔርን በድለናል። ኖህ ከነዓንን ረገመው። የኖህ እርግማን ደርሷል። ከነዓን የተረገመ ይሁን፣ ባሪያ ይሁን፣ ለሴምና ለያፌት ይገዛ። ጊዜያዊ ነው። ለዘረኝነት አይደለም ይሄ የሚለው፣ ጊዜያዊ ነው። የተረገመ ይሁን። አንዳንድ ሰዎች የኖህን እርግማን አይተው የሰዎችን ጥቁረትና የሰዎችን ቅላት ከዚህ ጋር የሚያያይዙ ሰዎች አሉ። ጥቁረት የእርግማን ምልክት አይደለም። ጥቁረት እንደውም የበረከት ምልክት ነው፣ የህይወት ምልክት ነው። መንጣት ነው እንደውም የእርግማን ምልክት መሆን ካለበት የሚሆነው። በመጽሐፍ ቅዱስ ለምጻምነት፣ ነጭነት እኮ ወደ ለምጻምነት የሚያደላ ነው። ጥቁርነት ግን ወደ ምንም አያደላም። ጥቁር ነው፣ ውብ ነው አይደል እንዴ? እስኪ አይናችንን እንመልከት። ሁል ጊዜ የምናገረው ነው። አይናችን የሚያየው ነጩ ነው ጥቁሩ ነው? ጥቁሩ ነው። ስለዚህ ጥቁረት ውበት ነው። ከነዓን ስለተረገመ አፍሪካውያን ተረግመዋል ብለው የሚያስቡ አሉ። ውሸት ነው ይሄ። እግዚአብሔር አልረገመንም። እርግማንን ደግሞ እግዚአብሔር ንስሐ ከገባንበት ተገዥነታችንን ወይንም ደግሞ አገልጋይነታችንን ለበረከትና ለስልጣን ያደርገዋል። ከኛ የሚጠበቀው በእግዚአብሔር ፊት ንስሐ መግባት ነው። የኖህን ታሪክ መተረክ ያስፈለገኝ የዛሬውን ቀን ላስታውሳችሁ ነው። ይሄንን የኖህን ታሪክ ነቢየ እግዚአብሔር ዳዊት፣ ቅዱስ ዳዊት ምን አለው? ወተንሥአ እግዚአብሔር ከመዘንቃህም ነዋ ወከመ ኃያል ወህዳገ ወይን። እግዚአብሔር እንደ ኖህ ከእንቅልፉ እንደተነሳ እግዚአብሔር ከሙታን ተነሳ። እግዚአብሔር ሞትን ድል አድርጎ ተነሳ። እግዚአብሔር ከሙታን መካከል ብቻውን ተነሳ። ኖህ ኃያል ነው። አዎ ኃያል ነው። ወይን ጠጥቷል። ልክ ኖህ ከእንቅልፉ እንደነቃው። የሚገርማችሁ ነገር ኖህ ግን ሰክሮም እንቅልፍ ይዞትም ዓለምን እንደሚቆጣጠረው ሁሉ በምሳሌነቱ የኔና የናንተ አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ እንደ ኖህ ወይን ጠጥቶ አይደለም፣ የኔና የናንተን ኃጢአት ተሸክሞ እንደ መስከር ማለት ምን ማለት ነው? በደላችንን ተሸክሞ በመስቀል ላይ ዋለ ክርስቶስ። ለምን? ሞትን ድል ሊያደርግ እርሱ ሞተ። ሞተ ስንል የነፍስና የሥጋ መለየት ነው። የድምጥማጥ መጥፋት ማለት አይደለም። ሞተ በከርሰ መቃብር በምድር ልብ ውስጥ እያለ ዓለምን ግን የሚመራው ክርስቶስ ነው። የሚደረገውን የሚያውቀው እርሱ ነው። ዓለምን የሚያውቃት ከዓለም ውጪ ሁሉ ያለውን ሁሉ የሚያስተዳድር የሚመራ የፈጠረ እርሱ ነው። ዓለምን አልረሳትም። ልክ ኖህ ተኝቶ የልጆቹን እንቅስቃሴ ያውቅ እንደነበረ የሚረገመውን እንደረገመ የሚባረከውን እንደባረከ ሁሉ እግዚአብሔርም የኔና የናንተ ጌታ በሥጋ የተገለጠው የድንግል ማርያም ልጅ ሞቶ
ሰይጣንን አሰረው። በዚያች 3 ቀን ውስጥ በምድር ልብ በነበረበት ቀን ውስጥ ክርስቶስ ሲኦል ወርዶ በአካለ ነፍስ ሰላም ለኩልክሙ አለ፣ ሰበከ። በሲኦል ያኑትን ሞተ ስንል እግዚአብሔር ስራ አቆመ ማለታችን አይደለም፣ የበለጠ እየሰራ ነው። የሰንበት ቀን ምን መሰራት እንዳለበት እያስተማረን ነው። ቀዳሚት ስዑር ብለናል። ባለፈው ሳምንት የተሻረሽ ቅዳሜ ብለናል። ሰንበትነቱ አይደለም የተሻረው። የተሻረው የሚለው ቃል የሚቀጸለው በዕለቱ ስለሚጾም ነው። ጾምም የሚሸራት ሆኖ አይደለም፣ ነገር ግን በሕዝባዊ ቋንቋ ስለተነገረ ነው። ስለዚህ በዕለተ ቀዳሚት አርብ ክርስቶስ ተሰቀለ። የኔንና የናንተን ኃጢአት ተሸክሞ እንደ ወይን ተጎንጭቶ እኛን መስሎ እኛን አህሎ በአዳም ቦታ ተገብቶ ስለ አዳም ስለ ዓለም ሕዝብ በመስቀል ተሰቀለ። ወገኖቼ ሲሞት 3 ቀንና 3 ሌሊት በሲኦል ይሰብክ ነበር። ክርስቶስ በሲኦል ለነበሩ ነፍሳት ኢሳይያስ ይሄው ችንካሬን ተመልከት፣ ዳዊት እግዚአብሔር ይቤለኒ ወልዴ አንተ ብለ ትንቢት ተናግረሃል። ቀነውኒ ይቤ እደውየ ወእገሬ ብለ ቸነከሩኝ ብለ ትንቢት ተናግረሃል። ይሄው ቸነከሩኝ፣ ዓለምን አዳንኩ፣ ሞትኩ፣ እናንተ ልሰብክ መጣው። ይዣችሁ ወደ ገነት ውዣችሁ ወደ እግዚአብሔር እቅፍ ለወስዳችሁ ነው የመጣሁት። ሰላም ለእናንተ ይሁን፣ ሰላም ለኩልክሙ አላቸው ኢየሱስ ክርስቶስ። ዛሬ ካህኑ በቅዳሴ ሰዓት ሰላም ለኩልክሙ የሚለው እኮ የክርስቶስን ቃል ነው። በሲኦል ለነበሩ ነፍሳት የተሰበከ ነው። ወገኖቼ አንዳንድ ሰዎች ሲኦል ቢወረውሩንም ሲኦሉን ገነት ማድረግ ያለብን፣ ሲኦሉን ሀገረ ስብከት ማድረግ ያለብን፣ ሲኦሉን አጥቢያ ቤተ ክርስቲያን ማድረግ ያለብን እኛ ነን ሰብከን። ክርስቶስ የሰበከው ሲኦልም ውስጥ ነው ለነፍሳት። በክርስቶስ ስብከት በክርስቶስ ችንካር 5500 ዘመን የነበሩ ነፍሳት ከሲኦል ወደ ገነት ተሻገሩ። ክብር ምስጋና ለመድኃኔዓለም ይሁን። ከመዘንቃህም ነዋ ከመኝታ እንደሚነሳ ኃያል ሰው እግዚአብሔር ከሙታን መካከል ተለይቶ ተነሳ። ለምን ይመስላችኋል? ነቢየ እግዚአብሔር ዳዊት ወደ ኋሊት ሄዶ ኖህን አስታውሶ ይሄንን ምሳሌ ለክርስቶስ ትንሣኤ ያዋለው ለምን ይመስላችኋል? እኔና እናንተ እኮ ኃጢአት የምንሰራው በእውናችን ብቻ አይደለም። በእንቅልፍ ልባችን አንሰራም፣ በህልማችን አንሰራም። አሁን ለትዳራችን ታማኝ ነን የምንል ሰዎች ሌሊት በህልማችን ስናገባ ስንፈታ አንውልም። ሳትዋሹ አንውልም። ሌሊት የሌሊቱ ኃጢአት አይበዛም? ተኝተን እኮ ነው፣ እንቅልፍ ውስጥ ሆነን ነፍሳችን ከስጋችን ተለይታ በሚመስል መልኩ የፈለገችበት ቦታ ሄዳ የስጋን ገበያ የስጋን ጉዳይ ስታስፈጽም በህልማችን ቅዠት እያልን ጠዋት እናወራዋለን፣ ህልም እያልን ጠዋት እናወራዋለን። ህልምም ቅዠትም ሳይሆን ህልሙም ቅዠቱም የሚፈጠረው ጠዋት ወይንም በቀኑ እያየን ሳንተኛ የምናስበው ሐሳብ እኮ ነው ህልም ሆኖ ሌሊት የሚያዞረን። ቀን የምታስበውን እኮ ሌሊት ትኖረዋለህ። አየ እኛ ተኝተን እንቅልፍ ውስጥ ሆነን ኃጢአት ነው የምንሰራው፣ ኃጢአት ነው የምናስበው። አንድ ሰው በእንቅልፉ ልቡ በህልሙ ከመካከላችን ሳስቀድስ የሚል ሰው የለም። አቤት ቤተ ክርስቲያን ሄጄ ቦሌ መድኃኔዓለም ሄጄ እመብርሃን ጋር ሄጄ ቅዱስ ሚካኤል ጋር ሄጄ ዛሬ በህልሜ ሳስቀድስ የሚል ሰው የለም። አብዛኛውን የኃጢአት መንደር ውስጥ ነው የሚወስደን። ደሞ እኮ ብንን ስንል ባለትዳር የሆነ ሰው ሌላ ቤት ሄዶ አድሮ ብንን ሲል ባልየው አጠገቡ ሚስቱ አለች። እንዴ በስማ በእውኔ እንዳይሆን ብቻ ይላል። እንደው አይታርጉ እንደው እንዳትሰማኝ አረ በስመ እንኳን ህልም አደረገው። ከዛስ ይጨነቃል። ለፍልፌ ይሆን አውርቼ ይሆን እንዴት ይሻላል? ቀስቅሶ ሚስቱን እንዴ ለሊት ለፍልፌ ያለው እንዴ ለሊት ምንም ነገር አላረኩም። አይ ስታቃስት ነበር ትለዋለች። እሷ ማውቃ እኮ ነው፣ ይገባታል እኮ። ሴቶች እኮ ይገባቸዋል። ለመጀመሪያ ጊዜ ከሰይጣን ጋር የተማከሩ አይደሉ እንዴ? ይገባቸዋል እኮ። እንኳን የሰው ቋንቋ የሰይጣን ቋንቋም ይገባቸው እኮ ናቸው ሴቶች አይደለ?
እኛ ወንዶቹ ነን እንጂ ምንም ማናቀው እነሱ ይገባቸዋል። ሴትን ልጅ ማታለል አይቻልም። ለዚህ ነው በትንሣኤው ይላሉ መናፍቃን ተነስተው ነበር። በክርስቶስ ትንሣኤ ኢየሱስ ክርስቶስ ሲኦልን ሲያመዘብር ሲያፈራርስ ሲሰብክ የራሱን ስቅለት የራሱን ትንሣኤ የራሱን ሞት ክርስቶስ በሲኦል ሄዶ ሲሰብካቸው ሁሉንም ነፍሳት አንድ ያስቀረው የለም፣ ነፃ አውጥቷል። ከማን? ከሲኦል መንጋጋ ከሰይጣን መንጋጋ ፈልቅቆ ነፍሳትን አውጥቷል። አወቅን የሚሉ ግኖስቲኮች ተመራማሪ ነን የሚሉ ግን ሔዋን ቀርታለች ብለው ተነስተው ነበር። ለምን? ለመጀመሪያ ጊዜ ከሰይጣን ጋር የተማከረች ሔዋን ናት ብለው ክርስቶስንም ለመከራ የዳረገች ሔዋን ናት፣ እርሷማ መውጣት የለባትም ብለው ሔዋን ላይ ፈርደው ነበረ። ሔዋን ወጥታለች። ሌላ ሔዋን ተሰጥታናለች በምትኳ ማ? ድንግል ማርያም። ሔዋንን ጋኔን አሳሳታት። አዎ አሳሳታት። ሰይጣን አሳሳታት። አዎ አሳሳታት። የመጀመሪያ ኃጢአት ምልክት ናት። አዎ ምልክት ናት። እርሷን የምትተካ የሔዋን ምትክ የሔዋን ቤዛ ማ ተሰጥታናለች? ድንግል ማርያም። ክብር ምስጋና ለመድኃኔዓለም ይሁን። ከማርያም ከድንግሊቱ የተወለደ ኢየሱስ ክርስቶስ ሲኦል ሄዶ የድንግል ማርያምን አምሳያ ሔዋንን ይተዋል? አይተውም። ሔዋንም ነፃ ወጥታለች። በተለይ ሴቶች ደስ ይበላችሁ። ክብር ምስጋና ለመድኃኔዓለም ይሁን። ለምን? ሔዋንን ሰይጣን ቢያሳስታትም ድንግል ማርያምን መልአክ አብስሯታል። ሔዋንን በሰይጣን መሳሳት ምክንያት ፍቶተ ሥጋ ነግሶባት ቃኤልን ብትወልድም ድንግል ማርያም ግን በመልአክ ብስራት ሊሆን የማይችለውን እንዘያምር ብእሲ ብላ በእግዚአብሔር ፈቃድ ያለ ወንድ ዘር ኢየሱስ ክርስቶስን ወልዳለች። ክብር ምስጋና ለመድኃኔዓለም ይሁን። ከሔዋን የምትበልጥ ዳግማዊት ሔዋን ሴት ንጽሕት ቅድስት ድንግል ማርያም እርሷን አይቶ ሔዋንን ምሯታል። አዎ ሔዋን የኃጢአት ምልክት ነበረች። ድንግል ማርያም ግን የጽድቅ ምልክት፣ የበረከት ምልክት፣ የሴቶች ተወካይ እመቤታችን ናት። ከእርሷ የተወለደው የድንግል ማርያም ልጅ ኢየሱስ ክርስቶስ ሔዋንንም የሔዋንንም ዘሮች አዳምንም ያስቀረው ሳይኖር በመስቀሉ ሞት ትንሣኤውን አውጆላቸው በአካለ ነፍስ ሲኦል ወርዶ ነፍሳትን አውጥቷል። ወተንሥአ እግዚአብሔር ከመዘንቃ ህምንዋም። ተኝቶ እግዚአብሔር ይሰራ ነበር፣ ይሰብክ ነበር፣ ያስተምር ነበር፣ ዓለምን ያስተዳድር ነበር። እንቅልፍ ከመዘንቃ ህምንዋም። አዳም ብቸኝነቱን የረሳው የመጀመሪያ ቀን ተኝቶ ነው። እንቅልፍ ሲባል ትዝ ብሎኝ ነው። አዳም 1 ሳምንት ብቻውን ነበር። 1 ሳምንት ባህታዊ ነበር። 1 ሳምንት መነኩሴ ነበር። አዳም ግን አልቻለም። ጥሩ ፍጥረት ተብሎ በእግዚአብሔር አንደበት ተመስክሮለት አዳም ጥቀሰናየ እጅግ በጣም መልካም ነው ተብሎ አዳም ሲፈጠር እንከን የለሽ ፍጥረት በእግዚአብሔር አርአያና አምሳል የተፈጠረው አዳም አርብ ተፈጥሮ ሔዋን ሳትፈጠር 1 ሳምንት ብቻውን ቢቆይ የአእምሮ ዘገምተኛ መሰለ። አይናገርም፣ አይጋገርም፣ ዝምተኛ ሆነ። ጭንቀት በዛበት። 1 ሳምንት እኮ ብቸኝነቱን አየው፣ አልቻለውም። አዳም ታረመ፣ ኮሬክት ተደረገ፣ እርማት አጋጠመው። እግዚአብሔር ምን አለ? አዳም ብቻውን ይሆን ዘንድ መልካም አይደለም፣ ስለዚህ ረዳት እንፍጠርለት አለ። ለአዳም ረዳት ለመፍጠር ምን አስፈለገ? እንቅልፍ። በአዳም ከባድ እንቅልፍ ጣለበት። እግዚአብሔር ከባድ እንቅልፍ። አበው ሲተረጉሙት ይሄንን ማይከለነዊም ወነቂህ ይሉታል። በመንቃትና በመተኛት መካከል ያለ እንቅልፍ። አንተ ሌሊት የምታገነፋው እንቅልፍ አይደለም። አንዳንድ ሰው ሲተኛ እኮ ያው እንደሞተ ነው የሚቆጠሩ። ምንም የማይሰማ ሰው አለ። ምንም
የኢትዮጵያ አየር አልስማማ ብሎት ከአፍጋኒስታን አየር የሚስብ የሚመስል ሲያንኮር ያለ የሚያንኮራፋ ስንት አለ መሰላችሁ። አንዴ ከተኛ ተውት። ይሄ ለክርስቶስ ትንሣኤ ምሳሌ አይሆንም። ይሄንን እንቅልፍ አላልኳችሁም። ይሄ እንቅልፍ በእንቅልፍ ላይ እንቅልፍ የሚጨምር ሌላ ደራሞ ጸራሞ የሚባል ሰይጣን አለ። እሱ ተጭኖት ነው። አንዳንዴ ሲጫናችሁ ሌሊት አንገታችሁ ላይ ቆሞ ትንፋሻችሁን ሲያሳጥራችሁ አላያችሁም? በሆዳችሁ ውዳሴ ማርያም ድገሙ፣ ጸሎተ ማርያም ድገሙ። ምንም ያክል ድንጋይ ይዞ አንድ እጁን ብቻ እንዲህ ነካ ብሎ ሲያሳርፍብህ እኮ በቃ የምትገባበት ነው የሚጠፋ። እናንተ ዱካክ ትሉታላችሁ። የሰፈር የሰይጣን ስም ነው ዱካክ። በመጽሐፍ ቅዱስ ሰይጣን ነው ራሱ ነው። እሱን እንቅልፍ አላልኳችሁም። አዳም ግን እግዚአብሔር ከባድ እንቅልፍ ጣለበት። ከአዳም ወገብ ከፍ ብሎ ከጭንቅላቱ ሳይሆን ዝቅ ብሎም ከግር ጥፍሩ ሳይሆን ከማዕከላዊ ቦታ ከወገቡ ሔዋን ተፈጠረች። ሔዋን ተፈጠረች። ይሄ እንቅልፍ የክርስቶስ ሞት ምሳሌ ነው። ክርስቶስ ሲሞት በመስቀል ላይ ሲሞት ስለኔና ስለናንተ በደል ሞቱን ክፍያ አድርጎ ካሳ አድርጎ ስለኛ ሲሰቃይ ሲሰቀል መሞቱን ለማረጋገጥ አንድ ለንጊኖስ የተባለ ወታደር ጎኑን ወጋው። ክርስቶስ መሞቱ ተረጋገጠ። ከጎኑ ግን የፈሰሰው ማየገቦ የዛ የወጋውን ሰውዬ አንድ አይና ነበርና አንድ አይኑን አበራለት። ወገኖቼ በዛ በማየገቦ በክርስቶስ ሞት በክርስቶስ የጎን የጦር ውጋት ቤተ ክርስቲያን ተመሰረተች። እኔና እናንተ ከክርስቶስ ወገብ ከክርስቶስ አካል ተፈጠርን። አዲስ ፍጥረቶች ነን። ይሄ መንፈሳዊ ትርጉም ነው የሚያስፈልገው። በክርስቶስ እኛ አዲስ ፍጥረቶች ነን። በፊት በአዳም ነበረ ፍጥረታችን የሚነገረው። አዳም ከጎኑ ሔዋንን ፈጥሮ ነበር። አሁን ግን ከክርስቶስ ጎን ቤተ ክርስቲያን ተሰራች፣ ቤተ ክርስቲያን ተፈጠረች። እኔና እናንተ አዲስ ፍጥረት ነን። የምንጠራው ክርስቲያን ተብለን ነው። ለምን? ቤተ ክርስቲያን ውስጥ ስላለን። ስለዚህ አንዳንድ ሰው እንደሚለው ስለኛ እግዚአብሔር ሞቶልናል ስንል፣ ስለኛ እግዚአብሔር ተሰቅሎልናል ስንል እግዚአብሔርን ከምድረ ገጽ የምናጠፋው የሚመስላቸው አሕዛብ አሉ። ሚስጥሩ ስላልገባቸው ነው። እግዚአብሔር ስለኔና ስለናንተ የከፈለውን ዋጋ በቃላት መግለጽ ራሱ ይከብዳል። ክፉዎች ፈሪሳውያን የራሳቸውን ወገን ክርስቶስን ሰቀሉት፣ ገደሉት። ለእኛ ግን ሞቱ፣ ስቅለቱ፣ ስቃዩ ሕይወት ሆነን፣ ለእኛ ሕይወት ሆነን። የእርሱ ሞት ለእኛ ሕይወት፣ የእርሱ ስቃይ ለእኛ ደስታ ሆነን። እነርሱ ግን ሲሰቅሉት ተመልሶ እንዳይነሳ በአዲስ መቃብር ውስጥ ቀበሩት። አዲስ መቃብር። ለምንድን ነው በአዲስ መቃብር የቀበሩት? የዮሐንስ ወንጌል ምዕራፍ 19ን የማቴዎስ ወንጌል ምዕራፍ 26 እና 27ን እስኪ አንብቡት። በአዲስ መቃብር አንድ ባለጸጋ ነበር። ስሞት እቀበርበታለሁ ብሎ ያሰራው መቃብር ሰው ያልተቀበረበት መቃብር ነበር። ዮሴፍ ይባላል ባለጸጋው። የአርማትያሱ ዮሴፍ ይባላል። በእርሱ መቃብር ቀበሩት። ለምን በአዲስ መቃብር ቀበሩት? እነሱ ያውቃሉ። በብሉይ ኪዳን በመጽሐፋቸው፣ መጽሐፉ የኛም ነው። መጽሐፈ ነገሥት ካለ ምዕራፍ 13 ላይ ነቢየ እግዚአብሔር ኤልሳ ከሞተ በኋላ አጽሙ ሞት አስነስቷል። የሞተ ሰው አስነስቷል። የኤልሳ አጽም መጽሐፈ ነገሥት ካለ ምዕራፍ 13 ከቁጥር 20 ላይ ስናነበው የሚነግረን ይሄን ነው። ከሞት አስነስቷል የኤልሳ አጽም። እስራኤላውያንና ሶርያውያን ሲጣሉ እስራኤላውያን የራሳቸው ወገን አንድ ሰው ሞቶባቸው ወደ ቀብር ሊቀብሩት ሲሄዱ የሞዓብ አደጋ ጣዮች የተባሉ እያሳደዷቸው ነበር። ቀባሪዎቹን የሚቀብሩት ሰዎች ያንን የሞተ ሰው አስከሬን ከመቸኮላቸው የተነሳ ኤልሳ መቃብር ላይ ጥለውት ሄዱ። ያኔ የኤልሳን አጽም ያ የሞተው አዲሱ ሬሳ የተባለው አዲሱ አስከሬን የኤልሳን የቅዱሱን አጽም ነካ። ብድግ ብሎ ቆመ። ክብር ምስጋና ለመድኃኔዓለም ይሁን። ይሄ የቅዱሳንን
ጸጋ የቅዱሳንን ቃል ኪዳን የምንማርበት ገጽታ ነው። አሁን ግን ይህን ታሪክ የተረኩላችሁ ክርስቶስን በአዲስ መቃብር የቀበሩት የአብርሃም አጽም እንዳያገኘው፣ የይስሐቅ አጽም እንዳያገኘው፣ የቅዱሳን አጽም እንዳያገኘው፣ እንዳይነሳ አዲስ ከሆነ የማን አጽም ያስነስተዋል ብለው አስበው ነው። ከዛስ መቃብሩን አሸጉት። የኔና የናንተ አምላክ እግዚአብሔር ጌታ መድኃኔ ዓለም የድንግል ማርያም ልጅ እርሱ ግን መቃብሩ እንደተዘጋ ሞትን ድል አድርጎ ተነሳ። ክብር ምስጋና ለመድኃኔ ዓለም ይሁን። ተነሳ። እግዚአብሔርን መዝጋት አይቻልም። እግዚአብሔርን ማሸግ አይቻልም። እግዚአብሔር ላይ መቆለፍ አይቻልም። መቃብሩን ቆልፈውበት ነበር። እርሱ ግን ቁልፉን ሳይከፍት፣ ማህተሙን ሳይከፍት፣ ድንጋዩን ሳያንከባልል በተዘጋ መቃብር መግነዝ ፍቱልኝ ሳይል መቃብሩን አሸንፎ ሰው የከመረውን ድንጋይ ጥሶ ተነሳ። የድንግል ማርያም ልጅ ክብር ምስጋና ለመድኃኔ ዓለም ይሁን። የተነሳውን አያችሁ፣ የተነሳውን የተሰቀለውን ኢየሱስ ክርስቶስን እንሰብካለን። ስብከቱ የተጀመረው እዛው መቃብር ቦታ ነው። መግደላዊት ማርያም ስትሄድ፣ ጴጥሮስ ሲሄድ፣ ዮሐንስ ሲሄድ ወደ መቃብሩ ሚካኤልና ገብርኤል ከመቃብሩ ውስጥ ሆነው ክርስቶስ ተነስቷል፣ የናዝሬቱ ኢየሱስ ተነስቷል፣ እዚህ መቃብር አካባቢ አትወዛወዙ፣ እሱ ተነስቷል። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል። ክብር ምስጋና ለመድኃኔ ዓለም ይሁን። ተነስቷል። ስለዚህ ኤልሳ በሞቱ በአጽሙ ሰው ስላስነሳ፣ አንድ ሰው ስላስነሳ ክርስቶስ የጻድቃን የሰማዕታት አጽም እንዳያስነሳው ብለው በምቀኝነት ቢቀብሩትም ኤልሳ በተሰጠው ጸጋ ነው ያስነሳው። ኤልሳ ፍጡር ነው፣ ፈጣሪ አይደለም። ክርስቶስ ግን በመስቀል ላይ ሆኖ ሲሞት ከመስቀሉ ስር እኮ 500 ቅዱሳን እነ አብርሃም እነ ይስሐቅ እነ ያዕቆብ ከተማ ገብተው እኮ ከዘመዶቻቸው ጋር ተዋውቀዋል፣ ከዘመዶቻቸው ጋር በልተዋል። እኔ አይደለሁም ምለው፣ ወንጌሉ ነው የሚለው። አንብቡት። ቅዱስ መቃብሮች ተከፈቱ። ክርስቶስ ሲሰቀል ሙታን ተነሱ፣ ወደ ከተማ ገቡ። ኤልሳ አንድ ሰው ነው ያስነሳው። ክርስቶስ ግን ሁሉንም ከተማ ገብታችሁ ጎብኝታችሁ ተመለሱ ተባሉ። ይሄ እግዚአብሔር ሥራ ነው። ወደ ውጭ ሀገር ሄዳችሁ የምታውቁ ከሆነ በአውሮፕላን ስትሄዱ ትራንዚት የሚባል ነገር አለ። ትራንዚት ማለት ምን ማለት ነው? ከዚህ ለምሳሌ አውስትራሊያ የምትሄዱ ከሆነ ሲንጋፖር ላይ ትራንዚት ትቆያላችሁ በሌላ አውሮፕላን ለመሄድ። ከዛስ ከአውሮፕላን ጣቢያ ውጭ ግን መንቀሳቀስ አትችሉም። ከአውሮፕላኑ ወጣችሁ ግቢው ላይ መንቀሳቀስ፣ ወደ ከተማ ግን መግባት አትችሉም። ከዛስ ሲደርስላችሁ ሌላ ደግሞ አውሮፕላን ሲመጣ ወደ አውስትራሊያ ትሄዳላችሁ። ልክ እንደዛ ሁሉ ለተወሰነ ደቂቃ ለተወሰነ ሰሞን የክርስቶስን አምላክነት ሰብከው እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ኤልያስ እነ ኢሳያስ እነ ሕዝቅኤል እነ ዳንኤል ከተማ ገቡ። 500 ቅዱሳን ሰብከው ደስ ብሏቸው ወደ እግዚአብሔር ተመለሱ። ክብር ምስጋና ለመድኃኔ ዓለም ይሁን። ይሄ እግዚአብሔር ስለሆነ ነው። ኢየሱስ ክርስቶስ ከኤልሳ የሚለየው ፈጣሪ ስለሆነ፣ አምላክ ስለሆነ፣ የዓለም አዳኝ ስለሆነ ነው። ከዚያስ ክርስቶስ እኮ ኤልሳ እኮ ሙት አስነስቶ ራሱ እንደሞተ ቀርቷል። ክርስቶስ ሙታንን አስነስቶ ሲኦልን መዝብሮ እርሱም በሶስተኛው ቀን ተነስቷል። ክብር ምስጋና ለመድኃኔ ዓለም ይሁን። አልቀረም። እርሱ ነቢይ አይደለም። እርሱ አምላክ ነው። እርሱ አንዳንዶች እንደሚሉት፣ አረቦች እንደሚሉት ነቢይ አይደለም። አይሁዶች እንደሚሉትም ፍጡር አይደለም፣ ወይንም ተራሰው አይደለም። የድንግል ማርያም ልጅ ኢየሱስ ክርስቶስ ፈጣሪ ዓለማት ነው። ዓለማትን የፈጠረ ነው። እኔንና እናንተን በአርአያውና በአምሳሉ የፈጠረን እርሱ ነው። ወተንሳ እግዚአብሔር ከመዘንቃህም ነዋ ወከመ ኃያል ወህዳገ ወይን።
ወቀተለ ጸሮ በድህሬሁ ሲነቃ ያሾፈበትን ሰይጣንን ከኋላ የዓለምን ሕዝብ ከሃይማኖት ያስወጣውን ሰይጣንን አዳምና ሔዋንን ከሲኦል ያሰደደውን ሰይጣንን ክርስቶስ የት እንደገረፈው ታውቃላችሁ? ወቀተለ ጸሮ በድህሬሁ ሰውን የሚገለው በሾተል በመሳሪያ ነው። ሰይጣን እኮ የሞተው ሰይጣን ሞተ ስላችሁ ደግሞ ነፍስና ስጋ አለው ማለት አይደል። አቅም ያጣው ስልጣን ያጣው። አሁን እኮ ለሰይጣን ስልጣንና አቅም የሚሰጠው ሟርተኛው ቃልቻው መተተኛው ነው። ክርስቶስ እኮ ስልጣኑን ነፍጎታል። ነፍግ ነው ያረገው። ክርስቶስ በመስቀል ላይ ሆኖ አምላኬ ነጽረኒ ወለምን ታደገኒ ሲል ክርስቶስ በመስቀል ላይ ሆኖ አምላኬ ስለምን ተውከኝ ሲል ክርስቶስ እኮ የበላይ ኖሮበት አይደለም። ነቢየ እግዚአብሔር ዳዊት ቅዱስ ዳዊት በመዝሙር 22 ከቁጥር 1 ላይ የተነበየው ትንቢት ይፈጸም ዘንድ ስለ ክርስቶስ የተናገረው ቃል ይፈጸም ዘንድ የክርስቶስ የአምላክነት የጌትነት ማረጋገጫ ይሆን ዘንድ ክርስቶስ በመስቀል ላይ የነቢዩ እግዚአብሔርን ቃል ተናገረ። ሰይጣን ምን አለ? አሃ እኔ እኮ ኃያል ነው ብዬ ነው፣ እኔ እኮ የእግዚአብሔር ልጅ ነኝ ሲል የእውነት መስሎኝ ነው፣ ለካ ፍጡር ነው። አምላኬ ይላል እንዴ? ይሄማ ፈጣሪ ቢሆን ይሄንን ቃል አይናገርም። የሰይጣንን ሐሳብ እኮ ክርስቶስ ያውቃል። አንድም አምላኬ ሲል ኢየሱስ ክርስቶስ ሰይጣን ቀርቦ የክርስቶስን ነፍስ ከስጋ ለመለየት ጥረት ያደርጋል። ክርስቶስ ግን ነፍሱን ከስጋው የለየው በራሱ ስልጣን ነው። ነፍሴን ላኖራትም ላነሳትም ልጥላትም ስልጣን አለኝ ያለ የነፍስና የስጋ ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው መስቀል ላይ ያለው። ሰይጣን ግን አላወቀም፣ ዲያብሎስ ግን አላወቀም። ቀረበ። ያኔ የክርስቶስ እግዚአብሔርነቱ መለኮቱ በነፋስ አውታር ወጥሮ በእሳት ጃንጀር ወይንም በእሳት አለንጋ ገረፈው። ማንን? ሰይጣንን። እንዲህ አለ። ሰይጣን ደነገጠ፣ ለፈለፈ። መኑ ውእቱ ዘሞአኒ ሥጋ ለቢሶ አለ። እንደዚህ አጋጥሞኝ አያውቅም። ሥጋ ለብሶ መስቀል ላይ ሆኖ እንደዚህ አስለፈለፈኝ፣ እንደዚህ አሸነፈኝ ማን ነው ብሎ አለቀሰ። መስቀሉ በመስቀሉ ላይ ያለው ክርስቶስ ሰይጣንን አስለቀሰው። በቤተ ክርስቲያናችን ስርዓት በቤተ ክርስቲያናችን ትምህርተ ኅቡዓትም ይባላል። ያ ምን ማለት ነው? ዮሐንስ ወንጌላዊው በመስቀሉ ስር ነበረ። የሰይጣንን መለፍለፍ የሰይጣንን ነፍሳት መልቀቅ ነፍሳትን ለቀቀ። ሰይጣን ጎርሷቸው የነበሩት ቅዱሳን ነፍሳት የብሉይ ኪዳን ነፍሳት ከአዳም ጀምሮ እስከ ሙሴ ከዚያም በኋላ የነበሩ ነፍሳትን ሁሉ እየለፈለፈ ዲያብሎስ ጠፋ። ክብር ምስጋና ለመድኃኔዓለም ይሁን። ለፈለፈ። ወንጌላዊ ዮሐንስ ነው ትምህርተ ኅቡዓትን የጻፈልን። ሰይጣን የለፈለፈውን በመስቀሉ ስር ነው የለፈለፈው። ዛሬም ይለፈልፋል። መስቀል ኃይላችን ነው። መስቀል የነፍሳችን መዳኛ ነው። ሰይጣንን ያስለፈለፈ ነው። ክርስቶስን የገለጠ ነው። አምላክነትን የገለጠ ነው። መስቀል በላዩ ላይ ያለው ማን እንደሆነ ያስተዋወቀ መስቀል ነው። ወገኖቼ ሌሎች እንደሚሉት አይደለም። መስቀሉን ስናይ እኮ የመዳናችን ደረሰኝ ነው። ደረሰኝ ታውቃላችሁ? በየሱቁ ሄዳችሁ ዕቃ ትገዛላችሁ አይደል? ዕቃ ለመግዛታችሁ ባለሱቁ ነጋዴው ደረሰኝ ይሰጣችኋል አይደል? ድሮ ነበር የማይሰጠው፣ አሁን መስጠት ግዴታው ነው። አይሰጣችሁ? ይሰጣችኋል። ለምን? ቴሌቪዥን ገዝተ ከሆነ ካሜራ ገዝተ ከሆነ ስልክ ገዝተ ከሆነ ቲን ነምበር አለ ወይ ብሎ ከሌለህም ደረሰኝ ይሰጣል፣ ሪሲት ይሰጣል። የገዛህበትን ይሄ ንብረት የኔ ነው ትላለ። መስቀል ምልክቱ እኔና እናንተ የዳንበት ስለኛ የተከፈለውን ዋጋ የምንገልጽበት እግዚአብሔር ለኛ የሰጠን ደረሰኝ ነው። ክብር ምስጋና ለመድኃኔዓለም ይሁን። ደረሰኛችን ሰይጣን የምናስለፈልፍበት የምናስለቅስበት ሰይጣንን የምንበቀልበት ደረሰኛችን ነው። ይገርማል። ወተንሥአ እግዚአብሔር ከመዘነቃ እምነዋ ወከመ ኃያል ወህዳገ ወይን
ወቀተለ ጸሮ በድህሬሁ። ያለፈው ሳምንት እሁድ እስከ ዛሬ ድረስ አንዱ ሳምንት እንዳንድ ቀን ነው የሚቆጠረው። እሁድ ትንሣኤ ነበር። ዛሬ ደግሞ ዳግማ ትንሣኤ ነው ወይንም ዳግም ትንሣኤ ነው። ሁለተኛ ትንሣኤ ለማለት አይደለም ሚስጥሩ። ኢየሱስ ክርስቶስ ዕለተ ትንሣኤውን ያከበርነው በባሕር ሐሳብ አወጣጥ ባለፈው ሳምንት እሁድ ነው። ጥንተ ዕለቱ ግን ወገኖቼ ክርስቶስ ከሙታን የተነሳበት ቀን ጥንተ ዕለቱ በመጀመሪያ የተሰቀለው ምን ቀን ነው ንገሩኝ? አይ ወሩንና ቁጥሩን አርብ ነው። ልክ ነው። ወሩ ምንድን ነው? መጋቢት 27። እሺ መቼ ተነሳ ታዲያ? እንደዚህ ከሆነ በ29 እሁድ ቀን ሰማችሁኝ? መጋቢት 29 ዓለም የተፈጠረበት ቀን ነው። መጋቢት 29 ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ቀን ነው። ታኅሳስ 29 ቢወለድም በባሕር ሐሳብ አቆጣጠር ልዩ ቦታ የሚሰጠው መጋቢት 29 ጽንሰት ነው። መጋቢት 29 አሁንም ዓለምን የሚያሳልፍበት ነው። ትንሣኤውም የተመሰረተው መጋቢት 29 ነው። ለዚህ ነው ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳ ወንትሐሰይ ባቲ ኦ እግዚኦ አድህንሶ እንላለን። ምን ማለት? ያቺ ዕለት እግዚአብሔር የሰጠን ዕለት፣ እግዚአብሔር ተአምር የሰራባት ቀን መጋቢት 29 ዓለም የተፈጠረበት ዕለተ እሁድ መጋቢት 29 ኢየሱስ ክርስቶስ ከሙታን የተነሳባት ዕለተ እሁድ ዛቲ ዕለት እንተ ገብረ እግዚአብሔር። አይገርማችሁም? በዚህ ቀን እኮ ነው የዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ላይ ምን ይላል? ወበእሁድ ሰንበት መጻት ማርያም መግደላዊት በጽባህ ይላል። ግዕዙ ደስ ይላል፣ አማርኛው ግን ያበላሻል። ግዕዙ ምን ይላል? ወበእሁድ ሰንበት። በእሁድ ሰንበት ማርያም መግደላዊት ወደ ክርስቶስ መቃብር በጠዋት ማልዳ ሄደች ነው የሚለው። አማርኛው ግን ከሳምንቱ በፊተኛው ቀን በመጀመሪያው ቀን ይላል። አላበላሸውም? አበላሽቶታል። ሰንበት ነው እሁድ። ግዕዙን ነው መከተል። አማርኛው ውስጥ እኛ ብቻ ሳንሆን ብዙ ሰዎች አሉበት። ስለዚህ አማርኛው ተበላሽቷል። እሁድ የሳምንቱ የመጀመሪያ ቀን በካላንደር ነው አጠራሩ። እሁድ የሥነ ፍጥረት የመጀመሪያ ቀን ነው። አዎ እሁድነቱ ሰንበተ ክርስቲያን ቢባልም በዘመነ ብሉይም የሚታወቅ ነው። በብሉይ ኪዳንም የእሁድ ሰንበትነት በትንቢት የተነገረ በአዲስ ኪዳን የተረጋገጠ ነው። ዛቲ ዕለት እንተ ገብረ እግዚአብሔር ያለው ቀደም እንዳልኳችሁ ቀዳሚት ሰንበትም አልተሻራችም ያልኳችሁ ሰንበትም ክርስቶስ ራሱ 3 ቀንና 3 ሌሊት በመቃብር ሲቆይ ዕለተ ቀዳሚትን እንኮ ተፈጸመ ብሎ በዕለተ ዓርብ በቀዳሚት ቀን እኮ ከምድር ልብ ውስጥ ነበረ። ምን ማለት ነው? ከሥራው ሁሉ አረፈ ማለት ነው። በሥነ ፍጥረት ታሪክ እግዚአብሔር እርሱ ቅድመ ዓለም የአብ የባሕሪ ልጅ ተብሎ በሚታወቅበት ዘመን ወዘንበሌ ሁሳ አልቦ ዘኮነ እንዳለ ዮሐንስ ያለ እርሱ የተፈጠረ ፍጥረት የለም። ያኔ ዓለማትን ሲፈጥር በዕለተ ዓርብ ተፈጸመ አለ። በዕለተ ቅዳሜ አረፈ። ሰንበት እንድናከብረው ሰጠን። አሁን በዘመነ ስጋዌ ዓለምን ሊያድን መጥቶ በዕለተ ዓርብ በመስቀል ላይ የድንግል ማርያም ልጅ ኢየሱስ ክርስቶስ ተፈጸመ አለ። በዕለተ ቅዳሚት በቀዳሚት ሰንበት በምድር ልብ ውስጥ አረፈ። ቀዳሜንም አከበረ። እሁድን በትንሣኤው ሰንበት አድርጎ ሰጠን። ክብር ምስጋና ለመድኃኔዓለም ይሁን። ሰጠን። እሁድ የምንሰበሰበው ቤተ ክርስቲያን የምንመጣው የምናስቀድሰው የምንቆርበው ጸበል የምንጠጣው የተነሳውን ክርስቶስ ስለምንሰብክ ነው። ያልተነሳ ክርስቶስ የለንም ወገኖቼ። ስለዚህ ዛሬ ዳግማ ትንሣኤ ነው ማለት ምን ማለት ነው? ዳግማ ትንሣኤ ማለት ክርስቶስ በመጀመሪያ በመናከብረው ዕለተ እሁድ ትንሣኤውን ስናከብር የሚነበበው ንባብ ምን ይላል መሰላችሁ? መቃብሩ እንደተዘጋ ተነሳ ይላል።
መቃብሩ እንደተዘጋ ተነሳ። አዎ ሐዋርያትን ጨምሮ ሌሎችም የቀበሩትም መቃብሩን ያተሙትም አይሁድም ሳይቀሩ ምታት ነው፣ አስማት ነው፣ መተት ነው፣ አልተነሳም ብለው ማሾፍ ጀምረው ነበር። ከሐዋርያት መካከልም ብዙዎች ሸሽተው ነበር። ሰዱቃዊ የሆነው ቶማስ የክርስቶስን መነሳት አላምንም ብሎ ሸሽቶ ነበር። ቶማስ ካላየው ችንካሩን ካላየው አላምንም ብሎ ነበር። ወገኖቼ ትንሣኤው የክርስቶስ ትንሣኤ በተዘጋ መቃብር እንደሆነ ሁሉ ለሐዋርያት እርሱ ራሱ መሆኑን ለማረጋገጥ ከተዘጋ መቃብር ወደ ተዘጋ ቤት መጣላቸው። እነሱ ፈርተው ቤት ዘግተው ተሰብስበው ነበር። ሐዋርያት ተሰብስበው ቤታቸውን ድርግም አድርገው ቆልፈው፣ የአይሁድን ፖሊሶች ፈርተው ክርስቶስን አናውቅም ብለው በቃ ሞቷል አይነሳም ብለው ተስፋ ቆርጠው ቤታቸውን አሽገው አንድ ቤት ውስጥ ሳሉ በተዘጋ ቤት በግርግዳው ገባ። የትንሣኤው ጌታ ኢየሱስ ክርስቶስ። ክብር ምስጋና ለመድኃኔዓለም ይሁን። ያኔ አመኑ። ለካ ያንን መቃብር እንደተዘጋ መነሳት ይችላል። አስተምሯቸዋል እኮ በሶስተኛው ቀን እነሳለሁ ብሏቸዋል እኮ። እነርሱ ግን የመጽሐፉን ቃል ረሱት፣ ወደ ኑሯቸው ተመለሱ። ምን ይሻለናል ብለው አሰቡ። በዝግ ቤት ሲገባ እችማ ዝግ ቤት ምንድናት? ትልቅ ነው በርግጥ ዝግ ቤቱ፣ በፌሮ የተለሰነ በድንጋይ የተወቀረ ቤት ነው። ከመቃብሩ ዝግ ቤቱ ይከብዳል እንዴ! መቃብሩማ ምን አላት? ሞትን ድል አድርጎ ለመነሳት ኃያል ነው። ይሄንን ዝግ ቤት ሳይከፈት በግርግዳው እኛ ጋር መምጣት ልዩ ታምር ነው ብለው ሰገዱለት። ለኢየሱስ ክርስቶስ። ክብር ምስጋና ለመድኃኔዓለም ይሁን። ሰገዱለት። ይገርማል። ዳግም ትንሣኤ ማለት ይሄ ነው። ምን ማለት ነው? መቼም ዘመኑ የቴክኖሎጂ አይደለ? አንድ ምሳሌ ልንገራችሁ። ፌስቡክ ሊኖራችሁ ይችላል፣ ቴሌግራም ሊኖራችሁ ይችላል፣ ዋትሳፕ ሊኖራችሁ ይችላል፣ ሌላም መተግበሪያዎች የሶሻል ሚዲያዎች ወይንም የቴክኖሎጂ ሞዴሎች ሊኖራችሁ ይችላሉ። ሰዎች የናንተን የሶሻል ወይ ማህበራዊ ትስስር ገጻችሁን ወይንም ደግሞ መጠቀሚያችሁን መሳሪያ ወይንም ቱል ገብተው የናንተ ሚስጥር እንዳያዩ ወይንም እንዳይጠልፏችሁ ወይንም እንዳይመዘብሩባችሁ አዋቂዎች ምን ይላሉ? የዚህ ባለሙያዎች ቱ ስቴፕ ቬሪፊኬሽን ተጠቀሙ ይላሉ። ምን ማለት ነው ቱ ስቴፕ ቬሪፊኬሽን ማለት? ፓስወርድ ስትሰጡት ፓስወርዱን ወዲያው እንዳስገባችሁ እንዳይከፍት ሁለተኛ እንዲጠይቃችሁ ማለት ነው። አንዳንዱ ወዲያው በአንድ ፓስወርድ ስትሰጠው ምን ያደርጋል? ይከፍታል አይደል? ይሄ ቱ ስቴፕ ቬሪፊኬሽን ማለት ግን አንተ አታውቅም እንጂ ካሜራው አይንህንም ይወስደዋል። አንተ አታውቅም እንጂ ጆሮህንም ይወስደዋል፣ አሻራህንም ይወስደዋል። ሁለት ጊዜ ፓስወርድ ተጠቀም። ስለዚህ አንዴ ስትከፍተው አልሰራም ካለ ሁለቴ ስትሞክረው ይሰራል ማለት ነው። ቱ ስቴፕ ቬሪፊኬሽን ማለት ያው ያንኑ ነገር ነው እኮ የምትደግመው። ዳግማ ትንሣኤ ማለት እንደዛ ነው። የመጀመሪያው ትንሣኤ የተረጋገጠበት ሐዋርያትን ለማሳመን ኢየሱስ ክርስቶስ በዝግ ቤት የገባበት ነው። ክብር ምስጋና ለመድኃኔዓለም ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።